Despite the League of Nations, Italy will conquer Ethiopia. Addis Ababa. ታሪኩን ወደ ኋላ መለሰን ስናይ የአንድ ሀገር መገለጫ የሆኑት ሁለት ታላላቅ ተቋማትን እናገኛለን። በኢትዮጵያ እግር ኳስ ታሪክ ውስጥ ደግሞ ስሙ ሲጠራ ስሜትን የሚያሞቅ የነጻነትና የማንነት ምልክት የሆነ አንድ ታላቅ ክለብ አለ። እሱም ቅዱስ ጊዮርጊስ ስፖርት ክለብ ወይም የቦሌው ፈረስ ነው። ለመሆኑ ይህ ክለብ እንዴት ተመሰረተ? በታሪክ ውስጥ ምን አስገራሚ ውጣ ውረዶችን አሳለፈ? ዛሬ ሁሉንም ባጭሩ እንቃኛለን። እንደተለመደው እናንተም ቪዲዮውን በላይክ ቻናሉን ደግሞ በሰብስክራይብ ጀምሩ። ታላቁ ቅዱስ ጊዮርጊስ እንዴት ተመሰረተ? የቅዱስ ጊዮርጊስ ስፖርት ክለብ በታህሳስ ወር በ1928 ወይንም በአውሮፓውያኑ አቆጣጠር በ1935 በአዲስ አበባ አራዳ አካባቢ ተመሰረተ። ክለቡንም የመሰረቱት ግሪካዊ ጆርጅ ጁስካ እና አያሌው አጥና ሲሆኑ በኢትዮጵያ ቀዳማዊና አንጋፋ የእግር ኳስ ክለብ ነበር። ክለቡ በተመሰረተበትም ወቅት የኢትዮጵያ አርበኞች ከጣሊያን ወራሪ ኃይል ይዋጉ በነበረበት ጊዜ በመሆኑ የኢትዮጵያ የማንነት የአርበኝነት ትግል ምልክት ሆኖ አገልግሏል። የቅዱስ ጊዮርጊስ ስፖርት ክለብ መስራቾች አቶ አያሌው አጥናሽ በወቅቱ የቅዱስ ጊዮርጊስ ትምህርት ቤት ኃላፊ የነበሩ ኢትዮጵያዊ ነበሩ። ጆርጅ ጁስካ ግሪካዊ ዜጋና በወቅቱ የተፈሪ መኮንን ትምህርት ቤት መምህር ነበሩ። ክለቡ ታህሳስ 1928 ዓ.ም ሲመሰረት የመጀመሪያዎቹ ተጫዋቾች ከሁለት መስራች ትምህርት ቤቶች የተውጣጡ ተማሪዎች ነበሩ። የኢትዮጵያና የአፍሪካ እግር ኳስ ባለውለታ የሆኑት ይድነቃቸው ተሰማ ክለቡን በተመሰረተ በሁለተኛው ወር የተቀላቀሉ ሲሆን ክለቡን በማደራጀት ረገድ ትልቅ ሚና ተጫውተዋል። ስለ ታዋቂ የቀድሞ ተጫዋች ወይም ስለ ክለቡ ታሪክ በዝርዝር ስንነግራችሁ ቅዱስ ጊዮርጊስ ወይም ፈረሰኞቹ በኢትዮጵያ እግር ኳስ ታሪክ በስኬታማነቱ ቀዳማዊ ክለብ ሲሆን በርካታ አንጋፋና ተወዳጅ ተጫዋቾችን አፍርቷል። ክለቡ በሀገር ውስጥ ውድድሮች ከፍተኛ የዋንጫ ብዛት በመሰብሰብም ይታወቃል። የኢትዮጵያ ፕሪሚየር ሊግ ሻምፒዮናን ከ31 ጊዜ በላይ አሸናፊ ሆኗል። እንደ የአውሮፓውያኑ አቆጣጠር በ23 ደግሞ ለ16ኛ ጊዜ በአዲስ የሊግ ፎርማት ዋንጫውን አንስቷል። የኢትዮጵያ ጥሎ ማለፍ ዋንጫ በርካታ ጊዜ አሸናፊ ሆኗል። የአዲስ አበባ ከተማ ዋንጫ በ2025 በተካሄደው በ19ኛው የከተማ ዋንጫ ላይ ለ8ኛ ጊዜ አሸናፊ በመሆን ዋንጫውን ወስዷል። የአሸናፊዎች አሸናፊ ወይም ሱፐር ካፕን በርካታ ዋንጫዎችን በካቢኔው ሰብስቦ አስቀምጧል። በክለቡ በተለያዩ ዘመናት በብቃታቸው የሚታወሱ ድንቅ ተጫዋቾችን አፍርቷል። የመጀመሪያው ይድነቃቸው ተሰማ ሲሆን የክለቡ የቀድሞ ተጫዋች መሪና የአፍሪካ እግር ኳስ ባለውለታ ነበሩ። ሌላኛው መንግስቱ ወርቁ ሲሆኑ በ1950ዎቹና 60ዎቹ የነበረውን የኢትዮጵያ እግር ኳስ ታሪክ ትልቅ ሚና የተጫወቱ እግር ኳስ ተጫዋች ነበሩ። ፍስሐ ወልደ አማኑኤል ደግሞ ከመንግስቱ ወርቁ ጋር በመሆን ክለቡን ለታላቅ ስኬት ያበቁ ኮከቦች ነበሩ። ስዩም አባተና አስራት ኃይሌ በ1960ዎቹ መጨረሻ ለክለቡ ከፍተኛ አገልግሎት የሰጡና በኋላም በአሰልጣኝነት የመሩ ነበሩ። ሙልጌታ ከበደ በ1980ዎቹ እና 90ዎቹ መጀመሪያ የቅዱስ ጊዮርጊስ ደጋፊዎች እንደ አይን ብሌናቸው የሚያዩት ተወዳጅ ተጫዋቻቸው ነበረ። ጌታቸው አበበ ወይም ዱላ እና ካሳሁን ተካ የክለቡ ታሪካዊ ተጫዋች ነበሩ። በቅርብ ዓመታት ደግሞ ያሉትን ስንመለከት እንደ ሰላዲስ ሰይድ እና አዳነ ግርማን እንመለከታለን። ሌሎች እንደ አንዱ ዓለም ንጉሴ ወይም አቤጋላ ኦኬላ ገብሩ ወልደ አማኑኤል ያሉ ተጫዋቾች በክለቡ ታሪክ ስማቸው በጉልህ ይነሳል። በ2025-26 የውድድር ዘመን በኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ በአሁኑ ወቅት በመካከለኛ ደረጃ ላይ ይገኛል። እስከ ግንቦት 2018 ባለው መረጃ መሰረት ክለቡ በደረጃ ሰንጠረዥ ከ12 እስከ 14ኛ ደረጃ ላይ ተቀምጧል። ክለቡ አሁን ያለበት ሁኔታ በዝርዝር ስንመለከት አስተዳደራዊ ሁኔታው ክለቡ በቅርቡ በደጋፊዎች መካከል በተፈጠረ የምርጫ አለመግባባትና በፍርድ ቤት ክርክር ምክንያት በሽግግር ወቅት ላይ ይገኛል። የፋይናንስ ፈተናዎች እንዳሉበት ከክለቡ የወጡ መግለጫዎችም ይጠቁማሉ። ከዚህ በተጨማሪ በግልና በመንግስት ክለቡን በመርዳት ካለበት ዕዳና የተለያዩ የፋይናንስ ችግሮች ለማውጣት እየተሞከረ ይገኛል። እናም እሱም ፍሬውን እያገኘ ይመስላል። እናም በመጨረሻም ክለቡ ኃያልና ቀደምት ታሪክ ያለው ስለሆነ ክለቡን ተረባርቦ ወደ ክብሩ መመለስ ያስፈልጋል። እስካሁን አብራችሁን ስለቆያችሁ እያመሰገንን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ እያልን እዚህ ጋር እንሰናበታለን።